እንዴ የምራቸውን ኤዲንግ ምናምን አረላሽ እኔ አሁን እንትን ብለው ማለት ነው ማርያምን ቀርጾ የፖሰታቸው ሰው ነፍሱ ይማር ማርያምን አረላሽ እስቲ ቀይ እዚህ ጋር ይዩት እንዴ ቲክቶክ ላይ እንዴ ይሄ ደግሞ ከልብ የሚያነሳ ኧረ በመድኃኒዓለም ኖርማል ይሄ ከሚነሳው ይልቅ ማለት ነው የሚያነሳው ሰውዬ እንዴት እንደሚመሰጥ እዚህ ጋር እግሩን ሲያነሳ ይሄ ደግሞ ከልብ የሚያነሳ ባለጌው ይሄ የሚያነሳው ሰውዬ ነው ማርያምን ኧረ በመድኃኒዓለም ኧረ ቆይ ኧረ በስመ አብ ይሁት No se vale eso, no se vale. Relax. No se vale tú. ህፃናት እኮ ናቸው መቤቴን አይሆንም እኮ ኧረ በስመ አብ አውላላው ሜዳ ላይ ያገሬ ልጅ ዳሽሙላ ማርያምን ሰውዬው እኮ ያሳዝናል ስልህ የሆነ የመዝናናቱን ነገር ትተነው የሆነ ያሳዝናል ማርያምን በዚህ እጁ ቢራ ይዟል ምናምን አንዳንድ የሆነ እየቀረጽን እንትን ፖስተውን ሚዲያ ላይ ብናውቅ እግዚአብሔር አሁን የሆነ እንትን ይላል ይደብራል ያው ሰው ያዝናናል የኛም እንትን እያልንበት ነው ግን ሪአክት እያደረግንበት ነው ግን ይደብራል የምር እስቲ ኮሜንት ላይ ሀሳብ አስተያየታችሁ ወራላ እጇ ምን አባቱ ነው የሚያክለው ዩቲዩብ እጇ ምን አባቱ ነው የሚያክለው የሚያክለው ሴት አይደለችም እቺ የምር ሴት አይደለችም እረላሽ የሆነ ዱላ አያይዟ የሆነ እጇ ምናምን እናቴን ኤአይ ናት እንዴ ኤአይማ መሆን አለባት እንጂ ከባድ ነው እጇ ምናምን ያክላል እዚህ ጋር ጫንቋ ምናምን ሴቱ ከብዷል በጣም ሴቱ ከብዷል ተወይጎ ምን ሆኖ ነው ካሜራው ላይ ሰው አለ ብሎ ነው የሚያለቅሰው ወይስ ምን ሆነ እናቱ ሙታ ነው ብለው ነው ሼር ያደርጉልኝ ግን እውነት አይመስለኝም በልጁ አይደለም የሳኩት እውነቱን ነው ግን ከባድ ነው አረላሽ
ምንድነው የሚለው? እስቲ ማለት ምን መልእክት እያስተላለፈ ነው? ምን እያለ ነው? የምሬን ነው። ካሜራውን እያያለቅሳል እንዴ ባዘን ቀን። ኧረ በስመ አብ ወልድ። ኧረ ምን አይነት ሰው ነው የሚያሳየን ቲክቶክ ግን? ኧረ በስመ አብ ወልድ ቅዱስ አምላኬ እባክህ ይቅር በለን። የምሬን ነው። ምን አድርጉ ነው የምትልን? እሺ እኔ አባት እሺ ምን እንሁን? እናልቅስ? እኛ ከሁኔታው አልገባን። ዳኒ ሮስ ቢ ላይክ ረላሽ ግን እንደ ፈዋሹ ማለት ነው የተረገመ ሰው የለም። እግዚአብሔር አሁን ከዳኒ ጋር አብረህ ጠጥተሃል፣ አብረህ በልተሃል አይደለ? እንደዚህ አይነት በእልሁና አንዳንዴ ቀልድ ጀለስ ናቸው ሁለቱ። ግን ከባድ ነው። ልጆች ቁም። እዚህ ሰፈር ምን ልታረግ ነው የመጣው? ምን ልታረግ ነው የመጣው? አሁን ማለት ነው ልገልህ የተከፈለኝ ብር ለአንተ ማለት ልገልህ ነው ብር የተከፈለኝ ልገልህ ነው። ለምን የለኝም እያሉ ነው። በቃ እንደ ሌባ ነው የተረዳው መሰለኝ። ምንድን ነው የሌለ? ልገልህ ነው። ምን ሊልቀትልህን የለኝም በቃ ይለዋል። ምን ሊልቀትልህን ምን ይላ ሊልቀትልህን ሰብል ላከኛን ለምን አፈቶም እንዴ? የለኝም አለ አይደል እንዴ? ኧረ በመዳን የለኝም ብቻ ነው የሚለው።